ከአፋፍ ከገደሉ ከጋራው ባሻገር ከዛው ካንቺ ሆኖ ያሳቤ ነገር። ሰላም እንዴት ናችሁ? ይበልጣል ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ክረምትን ለማሳለፍ በገጠር ተገኝቻለሁ። ከኋላ ደግሞ እንደምታዩት የቤተሰቦቼ ቤት አለ እና እኔ ደግሞ ከብት የምጠብቅ ስለሆነ ይልኩኛለኝ። አሁን እንግዲህ አብራችሁን ቆዩ። ይመቻችሁ። ያው እንደምታዩት እንግዲህ ዘይቱኖች፣ አትክልቶች፣ ፍራፍሬያማ ነገሮች እንግዲህ እዚህ አካባቢ ይገኛሉ። ገጠር እንግዲህ ተፈጥሯዊ ቦታ ነው እና እንደምታዩት እዛ ጋር ደግሞ መኖሪያ ቤቶች አሉ። ይሄ ደግሞ የቆመ ውሃ ነው። በበጋ ሰዓት ለእርሻ የሚጠቀሙት ውሃ ነው። ይሄ ገደል ሆኖ ውሃ ሞልተው አስቀምጠውበት በበጋ ሰዓት ለእርሻ የሚጠቀሙት ነው። ወኔ አይሸሽሙኝ ኧረ ነይልኝ ዓለሜ ነይልኝ ኧረ ነይልኝ። አሁን ደግሞ ከብት ልጠብቅ ወደ ታች እየወረድኩ ነው። አብራችሁኝ ነው። ስሮባል ይሁን አንቺ የትመጭ እንደሆነ ስሮባል ይሁን አንቺ የትመጭ እንደሆነ ስሮባል ይሁን። ናግባ ነይ አልቀና ነሲ እሺ ኧረ ነብሮን ኧረ ናለኝማ ያነብሮን ኧረ ወረወረው አንተን አለኝ ኧረ ወረወረው የዛች የከሌ ልጅ ከሌ ወስዷት ሲያሳድረኝ እንኳን ወሜን ብቻዬን ኧረ ወረወረው አንቺ ነይልኝ እኔ አንቺ ካልመጣሽ ማደሪያም የለኝ ብቻዬን ስሆን የሚያታልለኝ ኧረ ወረወረው ባነብሮ ልጅ አንተ የወንዜ ልጅ ያገሬ ልጅ አንተ መጣልኝም ወይ ብቻዬን ስሆን ኧረ ወረወረው አንቺ አለም ከብቶችን ጠብቂያቸው ማን ምሳ ልበላ ልሄድ ነው። ያው ደግሞ ከብቶቼ ጋር ቁጭ ብዬ እየጠበቁ እገኛለሁ። ያው ሁለት ከብቶች አሉ እንግዲህ ቤተሰቦቼ ጠብቀው ነው የሰጡኝ። ከዛ ወንድሜ መጣ ይሆናል ጠሏን ያቀብለኛል፣ ጠጣ ይሆናል ውሃም ስለጠመኝ። ታደ ገና ደህና እሺ ተባረክ። እሰይ እናንተ ታንቺ እንደማዕድ ከብቶችን አዙራችሁ ማና ታደና በል በቃ አዟርካቸው ና እንግዲህ ታዴ ይባላል። የአክስቴ ልጅ ነው። ታዴን እንግዲህ ላስተዋውቃችሁ ሆነ። እስኪ ታዴ ሰላም እንዴት ናችሁ? ታደለ እባላለሁ በላችሁ። ሰላም እንዴት ናችሁ? ታደለ እባላለሁ። እናመሰግናለሁ ታዴዬ። እኔ ቁጭ ነው ጠላችን ጠጣ ያዝና ጠጣ። አቶ ጠጣ አንተ ጠጣ መጀመሪያ። እሺ እንደዛ ካልክማ ታቴማ እንዲሁ ጥሩ ጠላ ይልካ አንተ በቃ ጠጣ ዝም ብለህ አንተ አንድ ቅምስ አድርገው እስኪ ትንሽ ጠጣ ዝም ብለህ ምን አይገድህ
ቶሊንካችን ዘጠብቀኝ እኔ እዛች ሊወጣ ነው ለቅለቅ ብዬ ልምጣ ጠብቀኝ እዚህ ስንመለስ እንሪያለን ረነ የለኝ ደህና ናችሁ ተቢ ያው እንግዲህ እዚህ እየመጣን እግራችንን የምንታጠብበት ቦታ ነው የምንጭ ነው እዚህ የሚጠጣ ደግሞ እዛ ወደዛ ብለው የሚቀሩበት አለ ወደሱ ደግሞ ዘወር ስትሉ ጣናው አለች እሱ ማግኘት ይቻላል እንግዲህ እኔ እዚች እግሬን የታጠብኩ ነው እና ደምቶ ጣና ይመስላል የዋ ወደ ጣና የሚገባው አሁን እጭ ዋጣጣና ሰላም ታሚ ዋስደማ አመሰግናለሁ ታሚ ታዲ ወደ ቤት እነዚህ እንጂ እዛ ናቸው እንዴ አሰይ ሰይ ካናንት ነሲ አይነሽና እቺውን አይኔና ሞኛል መልካም ነገር ሁሉ ሲያዩ ደስ ያሰኛል አይነሽና እቺውን አይኔና ሞኛል አየው የዛሬ ውሎ ይሄን ይመስላል ጥሩ ጊዜ አሳልፍ ያለው ከታደጋ ከብት ስንጠብቅ ቆይተን አሁን ወደ ቤት እየሄድን ነው ከብቶቻችን ይዘን ቀጣይ ቪዲዮ እስከምንገናኝ አካውንታችን ሰብስክራይብ አድርጉ ይመቻችሁ